ፊልሙ ሁለት በቤታቸው ውስጥ ተቀምጠው ማታ ላይ የተጫወቱ የነበሩ ልጆችን እያሳየን ይጀምራል። ነገር ግን ከጀርባቸው በመስታወቱ በኩል እየተንቀሳቀሰ የነበረውን ፍጡር አልተመለከቱም ነበር። ጊዜው ዞምቢዎች ዓለምን የተቆጣጠሩበት ጊዜ ነው። ይህ ከተፈጠረም 6 ዓመት ያክል ሊያልፍ ችሏል። ይሁን እንጂ ይህን የሚያክል ጊዜ እነዚህ ሁለት ህፃናት ብቻቸውን በአንድ ቤት ውስጥ ሆነው መትረፋቸው የሚያስገርም ነገር ነበረ። ምክንያቱም በህይወት የቀሩት ሰዎች ቁጥርም በጣም ተመናምኖ ነበር። እናም በዚህ ማዕከል ጊዜም ብዙ ነገሮችን አጋጥሟቸዋል። አንድ ቀን ጠዋት ላይም አንድ መኪና ወደ ቤታቸው አካባቢ ይመጣል። ጂምም የአሻንጉሊት ጠመንጃውን በመያዝ ወደዛ ሰው ጋርም ይሄዳል። ያ ሰውም ወዲያውኑ ቤተሰቦችህ የት ናቸው በማለት ነበር የጠየቀው። ጂምም ምንም አይነት ነገር ሊናገር ባለመቻሉ ምክንያት ይሄ ሰው ፈገግ በማለት ተሰናብቶት ከዚያ ይሄዳል። በዛን ቀን ማታ ላይም ጂም እና ትንሿ እህቱ በሩንና መስኮቶችን በትክክል መቆለፋቸውን ይመለከታሉ። ውጭ ላይም የሚገኙት ዞምቢዎች ለነሱ ቤት ቅርብ መሆናቸውን እንመለከታለን። ወደዚህ ቤትም ለመግባትም እድላቸውን እየጠበቁ ይገኛሉ። ጠዋት ላይም በሰላም ይነቃሉ። ጂምም የአሻንጉሊት ጠመንጃውን ሲነካ ስንመለከተው ዝም ብሎ የአሻንጉሊት ጠመንጃ እንዳልሆነ እንገነዘባለን። በቀጣዩ ቀንም ልጆቹ ለመጫወት ወደ ውጭ በወጡበት ጊዜ ላይም ትናንትና መጥቶ የነበረው መኪና በድጋሚ ተመልሶ በዛው መንገድ በኩል ዳግም ይመጣል። በዚህን ጊዜ ግን ጥንዶቹ እንደ ትላንት ነው ጠይቀው ብቻ ሊሄዱ አልፈለጉም። በድጋሚም ቤተሰቦቹ የት እንደሆኑ ይጠይቋቸዋል። ጂምም በመዋሸት ቤተሰቦቹ ለእነሱ ምግብ ፍለጋ ወደ ከተማ ወጣ እንዳሉ ይናገራል። ቢሆንም እንደዚህ አይነት ቀላል ውሸት ግን እነሱን ማታለል አልቻለም ነበር። ሴቷም ልጆቹ እንዳይፈሩ በማድረግም ከተማው ከዚህ የ2 ሰዓት መንገድ ያክል እንደሆነ ትናገራለች። ስለዚህም ቤተሰቦቻቸው እስከሚመለሱ ድረስም እሱና እህቱን እንደሚጠብቁለት ቃል ይገቡለትና ይገባሉ። ጥንዶችም ቤት ውስጥም እየተዘዋወሩ በሚመለከቱበት ሰዓት ላይም በቤት ውስጥም ብዙ የምግብ አቅርቦት እንዳለና የሚሰራ ፍሪጅም እንዳላቸው ይገነዘባሉ። ስለዚህም ከመሄዳቸው በፊትም ለጥቂት ጊዜ ያክልም እዚህ ለመቆየት ያስባሉ። ጃክም መኪናውን ደብቄ ልምጣ በማለትም ተመልሶ ወደ ውጭ ይወጣል። መኪናውም የሚደብቀውም የሆነ ሊሸሹት የሚፈልጉን ነገር ሰው ስለነበረ ነበረ። በዛን ቀን ማታ ላይም ጂምም ጥንዶቹን ሲያወሩ ያዳምጣል። ይህም ቤትም በጣም እንደተመቻቸው ነበር ሲያወሩ የነበሩት። ነገር ግን ለደህንነታቸውም ስለፈሩ እሱና እህቱ ወደ ሚስጥራዊ ክፍልም ውስጥም ይገባሉ። ይህን ያክል ረጅም ጊዜ በህይወት እንዲቆዩ ያደረጋቸው ድብቁ ስፍራ ይሄ ነበረ። በቀጣዩ ቀን ጠዋት ላይም ሲነሱ የራሱ ቤት ይመስል ምግብ ሰርቶ የጠበቃቸው ጃክ ነበረ። ጂምም ጥንዶቹ ሁኔታ ምንም አልተመቸውም ነበረ። እናም ባላወቁት መልኩ ሁሉንም ነገር ሊያበቃ እንደሚችል ይነግራቸዋል። ማታ ላይም ጂም ጊዜ አሁን እንደሆነ ይጠይቃል። ውሻዋም ካሸተተችው በኋላም የሆነ ምልክት ሰጥተዋለች። ጂምም ምንም ሳያመነታ እህቱንና ውሻቸውን በሚስጥራዊ ክፍል ውስጥም ያስገባቸዋል። በሳሎን ውስጥ የሚገኙ ጥንዶቹ ጥሩ ጊዜ አብሮ እያሳለፉ ይመስላሉ። ነገር ግን ሊመጣ ያለው ነገር አላወቁም ነበረ። ሴቷም መታጠቢያ ቤትም ለመሄድ ትነሳለች። ነገር ግን ወደ ውጭ በምትመለከትበት ሰዓት ላይ በብዛት የሚቆጠሩ ዞምቢዎችን መስኮቱን ለመፋቅ እየሞከሩ ነበረ። የሚስባቸው መብራት ይሆናል ብላ በማሰብ መብራቱን ታጠፈዋለች። ከዚያ ግን ከኋላ የነበረው በር ይከፈታል። ጃክም የሆነ መጥፎ ነገር እንዳለ ነበር ያሰበው። ሽጉጡንም ይዞም ወደዛ በቀስታ ያመራል። ነገር ግን በቦታው የሚያገኘው በደም የተሸፈነችውን ፍቅረኛውን ነበረ። ጥንዶችም ለመጨረሻ ጊዜ የታዩት እስከዚህ ድረስ ጊዜ ብቻ ነበረ። ይህ በእንዲህ እንዳለ ጅምና ትንሹ እህቱ ምንም ነገር እንዳልተፈጠረ ጠዋት ተነስተው መጫወትም ደግሞ ይቀጥላሉ። ወደ እነሱ ቤት የገቡ ሰዎችን በማስወገድ ስራ ይሄ የመጀመሪያ ጊዜያቸው እንዳልሆነ ያሳውቀናል። በዚህን ጊዜ ላይ ግን በጫካ ውስጥ አንድ ጸጉሯም ሰው ደግሞ ሲሄድ እንመለከተዋለን። ነገር ግን በጫካ ውስጥ የተለያዩ ወጥመዶችን ነበር የተመለከተው። ያንንም በሚመለከትበት ጊዜ ላይም የነጂም ቪላን ይመለከታል። በድንገትም ትንሿ ልጅም ፊት ለፊቱ ትመጣለች። ምንም ነገር ከማረጉ በፊትም የተተኮሰበት ማደንዘቻን አንገቱ ላይ ያገኘዋል። ይህንንም የተኮሰው ጂም ነበረ። ሰውየውም ከደነዘዘበት በሚነቃበት ጊዜ ላይም ጂም ራሱን አዘጋጅቶ እየጠበቀው ነበረ። ጥያቄዎቹም በሚያቀርብበት ሰዓትም ላይም ይሄ ሰው ስሙ ዳን እንደሆነ ይናገራል። ወታደር ሲሆን እዚህ የተገኘበት ምክንያትም በሰሜን አቅጣጫ ትገኝ የነበረችውን ሚስቱን ፍለጋ እንደሆነ ይናገራል። ጂም በሚመለከተው ነገር እዚህ ከመጡት ሰዎችም ይህ ሰው የተለየ እንደሆነ ይገነዘባል። ዳንም ወደ ቤት ካስገቡት በኋላም ከዚህም በፊትም እንደመጡት የነሱ ምግብ ይሁን
ይሁን መጠለያን አልፈለገም። የሚፈልገው አንድ ነገር ጂም የወሰደበትን መሳሪያውን ብቻ ነበረ። ጂምም እንዲስማሙ አንድ ሀሳብን ያመጣል። ይህም የቤቱ መብራትን እንዲያበራለት ነበረ። ዳንም በዚህን ጊዜ ቤተሰቦቻቸው የት እንደሆኑ ይጠይቀዋል። በዚህ ሰዓትም ጂም ሳይዋሽም ሳይንቲስቱ አባቱ ከጠፋ ረጅም ጊዜ እንደሆነ እና የሴኩሪቲ ኤጀንት የነበረችው እናቱ ደግሞ ወደ አንድ ተልእኮ የሄደች ሲሆን ከጥቂት ጊዜ በኋላ ግን እንደምትመለስ ይናገራል። ዳንም ለቤቱ ብርሃን የሚሰጠው መሮጫ ማሽኑ እንደሆነ ሲገነዘብ ይገረማል። ቪላውም የመብራት ኃይልን የሚያገኘውና ቆጥቦ የሚያስቀምጠው አንድ ሰው በመሮጫ ማሽኑ ላይ ሲሮጥ ነበር እና ይህንንም ያስገርማል። ከደቂቃዎች በኋላ ግን ዞምቢዎች ወደ መስኮቱ ጋርም ደግሞ ይመጣሉ። ዳንም ሳያመነታም ወደ ውጭ በመውጣት ዞምቢዎችን ይገላቸዋል። ከዛም በሚመለስበት ሰዓት ላይም ጂም ለምን እንደገደላቸው ይጠይቀዋል። ምክንያቱም መስታወቱ ጥይትም መከላከል የማይችል መስሎት ነበረ። ምንም አይነት ዞምቢዎችም ወደዚህ መግባት አይችሉም ነበረ። ዳንም በዚህ ሰዓት ላይም ልክ እንዳላደረገ ያስባል። ከዚህ በቀጣይም በመሮጫ ማሽኑ ላይም በመውጣትም ለቤቱ ብርሃን ማመንጨትን ይጀምራል። ሌሊቱም በዚህ መልኩም ያልፍና ዳን ጠዋት ላይም በከባድ ድካምም ውስጥም ይገኛል። የጂም እህትም ደጋግማ ወደ እሱ ጋርም ለመቅረብም ብትሞክርም በመጨረሻ ግን ላብላብ እንደሚሸትም በመናገር ትታው ትሄዳለች። ስለዚህም ዳን ለመታጠብ ወደ ሻወር ቤትም ይገባል። ትንሿ ልጅም ፀጉር ማስያዣም ታመጣለታለች። በዚህን ጊዜ ላይም ጂም ከቤቱ ወጥቶ ነበር የነበረው። በየቀኑ ጠዋት ላይም እየወጣ ለዞምቢዎች አስቀምጦ የነበረውን ወጥመድም ይመረምር ነበረ። ብዙም ሳይቆይም አንድ ዞምቢ በወጥመዱ ይያዛል። ይህ በእንዲህ እንዳለ ዳን ቁርሱን በልቶ ከጨረሰ በኋላ የጂም እናት ሰራበት የነበረውን ቦታ ለማጣራት ይወስናል። በጠረጴዛው ላይም ከፎቶ ጎን የመኪና ቁልፍ ያገኛል። በዛ በመደሰትም ወደ መኪናው ማስቀመጫ ገብቶ መኪናውን ለማስነሳት ይሞክራል። ቢሆንም ግን መኪናው አይሰራም ነበር። ይህ በእንዲህ እንዳለ በቤት ጥግ ላይም የሚገኘው አንድ ክፍል የዳንን ትኩረት ይስባል። የእቃ ማስቀመጫ ክፍል ይሆናል ብሎ በማሰብ ያንን ክፍል ሊከፍቱ ይወስናል። ቢሆንም ግን ሳይከፍተው በፊትም ጂም ወዲያውኑ ያስቆመዋል። ከአንድ ቀን በላይ ያክል ጊዜ አንድ ላይ ማሳለፋቸውን ተከትሎ ልጆቹ ዳን የሚያሰጋቸው አይነት ሰው እንዳልሆነ ሊገነዘቡ ችለዋል። ስለዚህ ወደ ምስጢራዊ ክፍላቸው ሳይገቡ በዚያው ምኝታቸው ላይም ለመተኛት ይወስናሉ። ቢሆንም ግን ባልተለመደ መልኩ ጂም በካቴና እጁን ካልጋው ጋር አስሮ ነበር የሚተኛው። ሌሊት ላይም ዳን ሲነቃ የእግር ዱካ ድምፅን ይሰማል። በምስጠትም ሲመለከት ወደ ውጭም እየወጣ የነበረው ጂም ነበረ። በትላንትናው ዕለትም ወደዚያው ዞምቢ በማምራት ገሎት ስለነበረው ምን ማድረግ እንዳለበት ማሰብ ይጀምራል። ቢሆንም ዳንም ወደ እሱ ጋርም በመምጣት ግን ምናልባትም ዞምቢዎች የጂም እናት ትሆናለች ብሎ በማሰብ ካለችበት ስቃይም ለማላቀቅ ሲልም ሊገላት ይወስናል። ቢሆንም ጂም ግን መሳሪያውንም በማንሳት ምንም ነገር እንዳያደርግ ያስቆመዋል። ዳንም በንዴት ተሞልቶ ወደ ቤቱ ይመለሳል። ነገር ግን ትላንትና ተመልክቶት የነበረውን ክፍል ሄዶ በከፈተው ሰዓት ላይም ውስጥ ሊያገኝ የቻለው ነገር ውስጥ የሚገኘው አንሶላና ተፋፍቆ የነበረውን ግድግዳ ብቻ ነበረ። ይህም ማለትም ቦታው ዞምቢዎችን አስሮ የሚያስቀምጡበትን ቦታ እንደሆነ እንዲገነዘብም አድርጎታል። ይህም መመልከቱም የሆነ ጥርጣሬ እንዲያድርበትም ያደርገዋል። ከዚያም ግን ብዙም ሳይቆይም ውጭ ላይ አንድ መኪና ድምፅ ይሰማል። እነዚህም ሰዎችም ሌሎች የተረፉ ሰዎች ሲሆኑ መሳሪያቸውንም ይዘው ቤቱን ይከቡታል። ምንም አይነት መሳሪያ በእጁ ላይ የሌለው ዳን የሚፈጠረውን ለመጠበቅ ይወስናል። ይህ በእንዲህ እንዳለ ከውጭ እየተመለሰ የነበረው ጂም ከሩቅ እነዛን ሰዎች ይመለከታቸዋል። ትንሿ እህቱም አንደኛው ፎቅ ላይም ተደግፋ ቆማ ትገኛለች። አንደኛውም ልክ እሷንም ሊመለከታት ባለ ሰዓት ላይም ዳን ድንገት ከኋላ ይመጣና ጎትቶ ወደ ኋላ ይወስዳታል። ጂምም ይህንን ሲመለከት የእረፍት ስሜትም ይሰማዋል። በሮቹና መስኮቶቹ ተዘግተው ስለነበረ እነዚህ ሰዎች ተስፋ በመቁረጥ ከቦታው ሊሄዱ ችለዋል። ከዚህ አጋጣሚ በኋላ ጂም ዳንን የበለጠ ማመን ይጀምራል። ስለዚህ መሳሪያውን ይመልስለታል። ዳንም አሁንም ለመሄድም አስቧል። ነገር ግን ደግሞ ላለመሄድም ደግሞ ማመንታት ይጀምራል። ከዚያም በዛን ቀን ሌሊት ላይም ሚስቱ በህልሙ ስትጠራውም ይመለከታል። ከዚያም በነቃበት ጊዜ ላይም ዳን ጥሩ ውሳኔን ይወስናል። ይህም ውሳኔም ጂም እና ትንሹ እህቱን ከሱ ጋርም አብረው እንዲጓዙ ማድረግ ነበረ። በዚህ መልኩም የራሱንም እቅድም ማሳካት ይችላል። ሁለቱ ልጆቹ ሊጠብቃቸው ይችላል። ጂምም ይህንን በመስማቱ ደስተኛ አልነበረም። ሀሳቡም ዳን ትንሽ ጊዜ ከነሱ ጋር እንዲቆይና እናታቸው እስከምትመለስ ድረስ እንኳ
እንኳን አብሯቸው እንዲሆን ነበር። ልክ በዛን ሰዓት ላይ ግን ውጭ ሌላ ድምፅ ይሰማሉ። በትላንትናው ዕለት መጥተው የነበሩት ሌቦች ሰዎች ጨምረው ነበር የመጡት። ይባስ ብሎ ደግሞ ውጭ ላይም እየተጫወተች የነበረችውም የጂም ትንሿ እህትም አግቶ ሊይዟት ችለዋል። ሁለቱ ጠመንጃቸውንም እርስ በራስን ከተደቃቀኑ በኋላ ግን ድንገትን የተኩስ ድምፅን ይሰማሉ። ሁለቱ ሌቦችም በሌላ ሰው ተተኩሶባቸው ሊሞቱ ችለዋል። ዳንም ትንሿ ልጁን በመያዝም ወደፊት መጓዝ ይጀምራል። ነገር ግን በዚህ መሃልም አንደኛው ሌባ ይተኮስበትና እንዲወርቅ ያደርገዋል።